ሰላም ውድ የዚህ ቻናል ተከታታይ አሪፍና ምርጥ ቪዲዮ በጥያቄያችሁ መሰረት ይዤላችሁ መጥቻለሁ። ትክክለኛ የኢሜል አካውንት አከፋፈት እንዴት አድርገን ነው ትክክለኛ የሆነ ጂሜል አካውንት ወይ ጉግል አካውንት ወይም ደግሞ ኢሜል አካውንት መክፈት የምንችለው? በተለይ ሰው የከፈተላችሁን ኢሜል አካውንት በጭራሽ መጠቀም አይኖርባችሁም። ምክንያቱም ያ የከፈተላችሁ ሰው ኢሜላችሁና ፓስወርዳችሁን ሊኖረው ስለሚችል አብዛኛውንም የምትጠቀሙትን ነገር ሊያይ ይችላል ማለት ነው። አብረን እና ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ትንሽ ሰከንድ ነው የሚወስድባችሁ ላይክ በማድረግ እስከ ፍጻሜው አብራችሁን ቆዩ እያልኳችሁ እንግዲህ እንዴት አድርገን ነው አዲስ ጂሜል አካውንት ኢሜል አካውንት መክፈት የምንችለው የሚለውን አብረን እናያለን። ሴቲንግ ላይ በመግባት እንጀምራለን። ሴቲንግ ላይ በመግባት በጣም በቀላል መንገድ በጥቂት ደቂቃ ውስጥ ኢሜል አካውንት አዲስ ፍሬሽ ከፍተን አብረን እናያለን። ሴቲንግ ላይ ከገባን በኋላ ወደ ታች ሸርተት በማድረግ አካውንትስ የሚል እናገኛለን። ሴቲንግ ውስጥ አካውንትን ባክአፕ አካውንትስ የሚል እናገኛለን። እሱን በመጫን ወደፊት እንሄዳለን። ልክ አካውንትን ባክአፕን ተጭነን ወደፊት ስንሄድ በዚህ መልኩ ይከፍትልናል። ማኔጅ አካውንትስ የሚል እናገኛለን። ማኔጅ አካውንት የሚለውን በመጫን አገን ወደፊት ወደሚቀጥለው ስቴፕ እንሄዳለን ማለት ነው። ማኔጅ አካውንት የአንዳንዳችሁ ስልክ ላይ ማኔጅ የሚለውን ላይ ያመጣ ይችላል። ቀጥታ ወደፊት ይወስዳቸዋል። ወደ ታች ሸርተት በማድረግ መጨረሻ ላይ አድ አካውንትን እናገኛለን። ማኔጅ አካውንት ውስጥ ከገባን በኋላ አድ አካውንት በፕላስ አይከን እናገኛለን። እሷን በመጫን ግን ወደፊት እንሄዳለን። ልክ እሱን ተጭነን ወደፊት ስንሄድ የተለያዩ ነገሮችን ያመጣልናል። እዚህ ጋር ጎግል የሚለውን በመጫን ግን ወደፊት እንሄዳለን ማለት ነው። ጎግል የሚለውን ልክ ተጭነን ስንሄድ ስልካችሁ ፓስወርድ ካለው ፓስወርዱ ይጠይቃችኋል፣ ወይ አሻራ ካለው አሻራ ይጠይቃችኋል። እሱን በማስገባት ወደፊት እንሄዳለን ማለት ነው። እዚህ ጋር ኢሜል ኦር ፎን የሚለው ላይ የምታስገቡት ከነበራችሁ ነው። አሁን አዲስ ለመክፈት ክሬት አካውንት የሚለውን እንጫናለን። ክሬት አካውንት ስንጫን ሁለት አማራጭ ይሰጠናል። ፎር ማይ ፐርሰናል ዩዝ የሚለውን አንዴ በመጫን ወደፊት እንሄዳለን። ለራሴ ለመጠቀም ፈልጌ ነው። እሱን ተጭነን ስንሄድ ፈርስት ኔም እና ሰርኔም አለው። ሰርኔሙ ኦፕሽናል ነው። ክሬት ጉግል አካውንት ኢንተር ዩር ኔም ዲስ አካውንት ለመክፈት እንግዲህ ኢንተር ዩር ኔም ይለናል። ስማችንን እናስገባለን ማለት ነው። የመጀመሪያው ላይ የራሳችሁን ስም፣ የሁለተኛው ላይ የአባት ወይም ደግሞ ሰርኔም የአያት መጻፍ ትችላላችሁ። ምንም ችግር የለውም ማለት ነው። የመጀመሪያው ላይ አዲል ከዛ ቀጥለው ጀማል የሚል አስገባውኝ። ስም ካስገባን በኋላ እንግዲህ ኔክስት የሚል ከስር እናገኛለን። ስማችንን ሁለቱ ቦታ ላይ ካስገባን በኋላ ኔክስትን በመጫን ወደሚቀጥለው ስቴፕ እንሄዳለን ማለት ነው። እዚህ ላይ ጥንቃቄ ማድረግ ይኖርባችኋል። ከ18 በታች ማድረግ የለባችሁም። አመታችሁን ቀን አለ፣ ወር አለ፣ ዓመተ ምህረት አለ፣ ጀንደር አለ። ቀን ላይ ከ1 እስከ 30 የፈለጋችሁትን ወይም ደግሞ የተወለዳችሁበትን ቀን ትጽፋላችሁ። የሁለተኛው ቦክስ ላይ ወራቶች አሉ 12 የትውልድ ወር አንድ መርጣለን ማለት ነው። የፈለጋችሁትን ማስገባት ትችላላችሁ። ዓመተ ምህረት ላይ ግን ከ18 ዓመት በላይ ማድረግ አለባችሁ። 1990 1991 1992 93 94 እያላችሁ የፈለጋችሁትን ትሞላላችሁ ማለት ነው። ዓመተ ምህረታችንን 1995 ሞላው። ከዛ እንግዲህ የሚቀጥለው ጀንደር አለ፣ ጾታ ማለት ነው። ጾታ እሱን ጀንደርን አንዴ በመጫን ጀንደርን እናስገባለን ማለት ነው። ፊሜል ሴት፣ ሜል ወንድ፣ ጀንደር የሚል ቦክስ ከስር ነው የምናገኘው። እሱን በመጫን ፊሜል ሴት፣ ሜል ወንድ አንዱን እንመርጣለን ማለት ነው። ሜል የሚለውን አንዴ ክሊክ አደረኩት። ያ ማለት በቀን 1 በወር ጃንዋሪ 1995 ወንድ። ይሄን ከሞላን በኋላ በዚህ መልኩ ኔክስትን በመጫን እንግዲህ አሁንም ወደሚቀጥለው ስቴፕ እንሄዳለን። እዚህ ጋር አንዳንድ የሁለት አማራጭ ኢሜል ይሰጠናል በሞላነው ስም ማለት ነው። ከሁለቱ አንዱን ቀለል የሚለውን ኢሜል አካውንት መምረጥ እንችላለን። አንዳንዴ ደግሞ እንድንጽፍ ያደርገናል። ስማችንን አከታትለን እንጽፋለን፣ ቁጥር እንጨምርበታለን። አንዳንዴ ሌላ ሰው ተጠቅሞት ከሆነ ማለት ነው። እኔ ሁለተኛውን መረጥኩኝ ማለት ነው። ግን ካላስመረጠን ግን አንዳንዴ እንድንጽፍ ያዘናል። ስማችሁን አከታትላችሁ በመጻፍ የሆነ የማትረሱትን ቁጥር ትጨምሩበታላችሁ። ስፔስ ሊኖረው አይገባም ማለት ነው። ወይም ደግሞ ክሬት ዩር ኦውን በማለት የራሳችሁን መጻፍ ትችላላችሁ። ከመረጥን በኋላ እንግዲህ ኔክስትን በመጫን አሁንም ወደሚቀጥለው ስቴፕ እንሄዳለን። እዚህ ጋር የፓስወርድ ቦታ አለ። ክሬት ስትሮንግ ፓስወርድ፣ ጠንከር ያለ ፓስወርድ መጠቀም እንደሚኖርብን ይነግረናል። ያ ማለት ፊደል ቁጥር እና ሲምቦሎችን ወይም ደግሞ ምልክቶችን መቀላቀል እንዳለብን ይነግረናል ማለት ነው። ጠንካራ ፓስወርድ ለምሳሌ ያህል ኢትዮጵያ #123 ኢትዮጵያ .123 ወይ ቁጥር እኔ ቀለል አድርጌ ነው የነገርኩያችሁ ያለሁት። ያ ማለት ፊደል ኢትዮጵያ ተጠቅሜ ያለው፣ ነጥብ ምልክት ተጠቅሜ ያለው፣ እንዲሁም ደግሞ ቁጥር ከ1 እስከ 3 አስገብቻለሁኝ ማለት ነው።
ግዴታ ይሄ ሊሆን አይገባም። የራሳችሁ የሆነ ፓስወርድ እንደዚህ አይነት ነገር የሆነ ከቁጥር ምልክት መቀላቀል ይኖርባችኋል። ከዛ ፓስወርድ ካስገባን በኋላ ኔክስትን በመጫን ወደፊት ስንሄድ ኢሜይላችንን ሪቪው ያደርግልናል። ኢሜይላችንን መዘንጋት የለብንም። ኔክስትን በመጫን ግን ወደፊት እንሄዳለን። ኔክስትን ተጭናችሁ ወደፊት ስትሄዱ አንዳንዴ ስልክ ቁጥር ይጠይቃል። ስልክ ቁጥር ታስገባላችሁ፣ ሜሴጅ ይልክላችኋል። ያ ሜሴጅ ታስገባላችሁ። ግን ፕራይቬሲ ኤንድ ተርምስ ላይ ከመጣን ግን ወደ ታች ሸርተት በማድረግ የጎግልን ህግጋት መቀበል ስላለብን ከታች አይ አግሪ የሚል እናገኛለን። ህግጋቱን ለመቀበል ማለት ነው። አይ አግሪ የሚለውን እንጫናለን ማለት ነው። እዚህ መሀል ግን የስልክ ቁጥር ቦታ ካመጣ ታስገባላችሁ። አይ አግሪን ከተጫንን በኋላ እንግዲህ ኦልሬዲ ጨርሰናል። አሁን ጎግል ሰርቪስን በመምጣት እንጠብቃለን ወደፊት እስኪወስደው ወደ ሴቲንግ እስኪመልሰን ድረስ ማለት ነው። ምክንያቱም ጨርሰናል። አሁን ኢሜል አካውንታችን ተከፍቶ ጨርሰናል። ከዚህ ውስጥ እንግዲህ ማኔጅ አካውንት ውስጥ በፊት ሌላ ሰው የከፈተላችሁ ሪሙቭ ማድረግ ትችላላችሁ። ኦልሬዲ እዚሁ ማኔጅ አካውንት ውስጥ ገብተን ኢሜሉን እንጫናለን። ሌላ ሰው የከፈተልንን አካውንትን ባካፕ ማኔጅ ውስጥ እንገባለን። ሌላ ሰው የከፈተልን ኢሜል ካለ ሪሙቭ እናደርጋለን። ከሌለ ደግሞ አሰላማ አዲስ ኢሜል ከፍተናል። ሁሉም ቦታ ላይ እሱን እንጠቀማለን ማለት ነው። ለምሳሌ የመጀመሪያውን ማስቀመጥ ከፈለጋችሁ አንድ ሰው 3-4 ኢሜል አካውንት መጠቀም ይችላል። ጂሜል ላይ በመግባት እየቀያየራችሁ መጠቀም ትችላላችሁ። ጂሜል አፕ ላይ እንገባለን። ፕሮፋይላችንን አንዴ እንጫናለን። ኢሜል አካውንቱን እየቀያየርን መጠቀም እንችላለን ማለት ነው። በዛ ኢሜል አካውንት ቲክቶክ መክፈት፣ ፌስቡክ መክፈት፣ ዩቲዩብ አካውንት መክፈት ብዙ ነገር ሊጠቅመን ይችላል ማለት ነው። ሶ በዚህ በቀላል ስቴፕ በዚህ ስቴፕ አንድ ሰው አዲስ ጂሜል አካውንት መክፈት ይችላል። እንዲሁም ደግሞ ሌላ ሰው የከፈተላችሁንም ሪሙቭ በማድረግ የራሳችሁን የሆነ ጂሜል አካውንት ሊኖራችሁ ይገባል ማለት ነው። ፓስወርዱን የምታውቁ ኢሜሉን የምታውቁ ሶ በዚህ ስቴፕ አዲስ ጂሜል አካውንት መክፈት ትችላላችሁ። የዛሬ ቪዲዮአችንም ይሄን ይመስል ነበር። አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ፣ ሼር ለጓደኞቻችሁ በማድረግ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።